አለ። አንደኛ የአማላጆች ምልጃ፣ ሁለት ሸፋ ሚል እስቲ ያሳየኝ እዚህ ቁርአን ውስጥ አረብኛው ቆይ ሁለት አረብኛው የቱ ጋር ነው? ሁለት ጊዜ ሸፋ ሚለው የቱኛው ነው? ሁለት ጊዜ የሚለው ቃል ወደ ከገበለበትም እናንተ ቤት አንተ የአማላጆች አማላጅ ብለህ ቴት ተረገምከው ጋር አንድ ምልጃ ብቻ ተጠቅሶ ሳለ አሁን ለምሳሌ በአልበቀራ ምዕራፍ 2 አላሁ ላ ኢላሀ በሚለው ውስጥ ጀዋር የትም ብትሄድ ይኸውልህ አያዋጣህም። በግልጽ በትክክል ተርጉመው። እሺ ሳቷሽ ተርጉመው። ለይሰ ለሁም ለነሱ በሌለ ከሱ ውጪ ማለት ነው። ወልዩን ወልይ ማለት ባይዞይ ወዳጅ ማለት ነው። ወላ ሸፊው ማለት ደግሞ አማላጅ ማለት ነው። ለአላሁ የተቆን እንዲጠነቀቁ ማለት ነው። ከሱ ውጪ ምን ወልይ ወይንም ሸፋ የሚሆናቸው የሌለ ሲሆን እንዲጠነቀቁ እሱ የተባለው አካል ማለት ነው። እሱ የተባለው ማለት ነው አላህ ነው። ቴንኪው። ስለዚህ ከአላህ ውጭ ምን የለም? አጋዥና ከአላህ ውጭ ወልይ የለም። አማላጅና ወልይ የለም። ኦኬ አማላጅና ወልይ ከማ ውጭ የለም? ከአላህ በቀር የለም። አማርኛውን አድርገው አማላጅ ያልከውን አስተካክለው። እኔ አላልኩም እንደዛ። ይኸው ሸፋ ምንድን ነው? እኛ አማላጅ ማለት ሸፋ የሚሄድ ነው። አማላጁ ወደ አላህ ነው የሚሄደው። ጀዋር ራስህ ተርጉመህልናል። አስቀድመህ ራስህ ተርጉመህልናል። የአማላጆች አማላጅ ብለህ አማላጆች አማላጅ ይላል ካልክ በኋላ የት ቦታ ነው ሁለት የተገለጠው ስልህ ሁለት መገለጥ ይጠበቅበታል አልከኝ። አንተ እንዳልከው ከሆነ አዎ ስልህ አይ የለም አልከኝ። ከዛ ቀጥታ ተርጉመው ስልህ ደግሞ ቀጥታ ተረጎምክ። ታማኝ ሆነሃል። አሁንም ደግሞ ወደኋላ ትበል። እሺ ሳዲቅና ሳኒ የተረጎሙት የአንተ አይ ቲንክ ኢትዮጵያ ውስጥ ታዋቂው ሳዲቅና ሳኒ ትርጉም ስላለ ምን ብለው ተረጎሙት የሚለውን እኔ እነዚያንም ከእርሱ ሌላ ከእርሱ ሌላ ረዳትና ልብ በል ረዳትና አማላጅ የሌላቸው ሲሆኑ እርሱ የተባለው ማን ነው ብዬ ማን ብለኸኛል? አላህ ነው። ጎበዝ። ከአላህ ውጭ ምንና ምን የለም ማለት አማላጅ የለም። ጎበዝ። አሁን ሱናኒ በመጃ 3786 ክፈችልን። ልብ በሉ ምን ብሎናል? ከአላህ ውጭ አማላጅ የለም። አማላጅ ማለት ትርጉሙ እነግራለሁ። ከአላህ ውጭ አማላጅ የለም። ኦኬ ከአላህ ውጭ አማላጅ የለም። ልብ በሉ አማላጅ የለም። ኦኬ ግን እዚህ ጋር ማለት ነው አማርኛውን የቃላት ገም ይባላል እና አላህ ፈጣሪን እሱ ራሱ ሽማግሌ ነው የሚሆነው። ማን ጋር ነው የሚሄደው የሚለውን ወደዛ በመሄድ ፈልጌ ከሆነ ኦልሬዲ የቤቱ ዓላማ ይሄ ስለሆነ እንደሆነ እናውቃለን። ቆይ ለምን ዘጋሹ? እውነት ልጥረግ ብዬ ነው። በጣም ብለር ሆነ። እሺ አሁንስ? ኦኬ በጣም ደስ ይላል። አሪፍ። ይህን ክፍል ደግሞ አንብበልን። አረብኛውን አድርጊለት። አዑዙ ቢላሂ ሚነ ሸይጣን ረጂም አላሁመ ህዲህም ሐደሰና አቡበክሪን እብኑ ኡበይ ሸይባ ሐደሰና አቡ እስኪ ከፍ አድርጉ። ሀዲሱ ብቻ ላይ ሀዲሱ ላይ عن النبي صلى الله عليه وسلم قال إن رسول الله እባክሽ የእኔ እህት እስኪ አዲስ ብቻ ፍሬዋን ብቻ ያው ከፍቼ ሄዳለሁ እኮ ያው እሺ እንደሱ በቃ እንደሱ ሶሪ መልሽ ሂድ። የአላህ መልእክተኛ ከአላህ ነቢይ ሲያወሩ ቃለ ኢነ ሱረተን ፊል ቁርአን ሶሪ አይኔ ለምንድን ነው ያላየው? ሱረቱ ፊል ቁርአን አይተኸዋል። በቃ እነዚህ አድርጉኝ። አልፈራም። ምን ያይዞ ቀጥል። ኢነ ሱረተን ፊል ቁርአኒ 30 አያ። ልክ ነው።
ሰላሱን አያ የሆነ ምዕራፍ አለ አሉ። እንደ እንቆቅልሽ ነው ይሄ ነገር አይደለም። እንቆቅልሽ አይደለም። እንቆቅልሽ አይደለም። አዲስ እንቆቅልሽ ተረት ተረት ነው። እንስማማለን ጀዋር። አዲስ ተረት ተረት መሆኑን እናምናለን። አንተ እምነት ነው ብለህ ያዝከው እንስማማለን። ግን ይህንን ተረት ተረት እስቲ አንብበው። በእንቆቅልሽ መልክ ነው። እንቆቅልሽ ላውቅልኝ ተብሎ ሰውን በተለያየ መንገድ ነው የምታስተምረው እና የአላህ ነቢይ ብላሉ። አዲስን እንቆቅልሽ ካልከው የቁርአን ምዕራፍ አለ። እሱም 30 አንቀጾች አሉት። እሱ የቂያማ ቀን ለሰውየው እስኪማር ድረስ ሸፋ ይሆንለታል ነው። ሸፋ ምን ነበረ? አማላጅ። ታንኪዩ። ቅድም ምን ብለህን ነበረ? አማላጅ ማን ብቻ ነው ብለህን ነበር? አላህ ብቻ ነው። እዚህ ጋር ደግሞ ማን ነው አማላጅ? ማን ይሆናል ይለናል? የአላህ ንግግር ከአላህ ነው ይባላል። ኦኬ። ስለዚህ አላህ ከራሱ ጋር ይነጋገራል ማለት ነው። ቃሉ ራሱን ችሎ ፐርሰን ሆኖ አላህን ደግሞ ለብቻ ያወራዋል ማለት ነው። እንደዛ ማለት አይደለም። ኦኬ። ስለዚህ ይሄ ቁርአን አላህ ነው፣ የአላህ ንግግር ነው። ኦኬ። የአላህ ንግግር ደግሞ አላህን መልሶ ያናግረዋል። እንደ አብራራ ከፈቀድክልኝ አብራራላለሁ። ቀጥል። ማብራሪያው እንዲህ ነው። እሱ ሱረቱል ሙልክ ይባላል። ተባረከ ለዚ ቢየዲሂል ሙልኩ እያለ የሚቀጥል ምዕራፉን ስንት ቁጥር ላይ እንዳለ ያላስታውስም። ጊዜ እውነትም 30 አንቀጾች ናቸው። እዚህ ጋር አላህ ሱብሓነሁ ወተዓላ ያለው በዚህ ቅድም ምንድን ነው ያለው? ወአንዝር ቢሂ በዚህ ቁርአን አስጠንቅቅ አስተምር እንደተባለው እኛ ቁርአን የምናምነው እንደዚሁ በግርድፉ ሳይሆን በኮንቴንቱም ጭምር ነው። እዛ ውስጥ ባሉት አስተምረው ነው እና እነዛን በዛ የምዕራፍ ውስጥ የተካተቱትን እያንዳንዱን ቃላት መልእክቱን የተከበረ እንደሆነ ነገ የቂያማ ቀን ከዛ ጭንቅ እንዲወጣ አላህ ሱብሓነሁ ወተዓላ ዋራንቲ ሰጠው ማለት ነው። ትርጉሙኛ ጋር አይልም ለአንተ እኮ አይልም። ለአንተ እኮ ብሊ እኮ ሙስሊም ነው። ሊስን ለምን ትስቃለህ? እንደ ሞኝ ለምን ትስቃለህ? ድምፅ በጣም እየተቀያየረ ነው። ተረጋጋ። ውሃ አለ ስር ውሃ ጠጣ እና ቁርአን በቂያማ ቀን ያማልዳል አያማልድም? ያማልዳል። ቴንኪው። አማላጅ ማን ብቻ ነው? ለወጣ ስለሆነ ቀጥሉ እናንተ። እሺ ያው ሞዴሬተር ስላላችሁ እናንተ ቀጥሉ። አንድ 15-10 ደቂቃ። ኦኬ እሺ ይቅርታ በቃ። ኦኬ ቁርአን ያማልዳል። ልብ በሉ። ቁርአኑ ላይ በግልጽ ምን ብሎናል? አላህ ብቻ ነው ያማልዳል። ማርያም ታማልዳለች። ባይዘወይ እሺ ችግር የለውም። እሱንም ሌላ ቀን አጀንዳው አድርጌ ካመጣ እሱንም አረጋግጠላለሁ። ማርያም ውዷ እናታችንም አማላጃችን ናት። ጀዋር ይሄ ቁርአን ፍጡር ነው? አረ አይደለም፣ ፍጡር አይደለም። ፍጡር ያልሆነው ቃል ወይ ፍጡር ያልሆነው ወደ ማን ነው የሚያማልዳችሁ እኮ አልኩ። ይሄ ቁርአኑ ራሱ ነግሮናል። ወደ ማን ነው ቁርአን የሚያማልድህ? ቁርአን ያላህ ቃል ነው። ጥያቄ እኔ የጂኒ ቃል ነው ወይ ብዬ አልጠየቅኩህም። እዚህ ጋር ለመነጣጠል ምንም መንገድ የለውም። ለመነጣጠል ለማነጣጠል አትችልም፣ አይቻልም። እኛ ጋር እዛ በእናንተ ቤት ትችላለህ። ነጣጥል ብዬም አልጠየቅኩህም። ምልጃ ያቀርባል ቃልከኝ። ምልጃ ማለት ልመና ነው። ሊተራል ቃሉ ሲፈታ ኢንተርሲድ ያደርጋል። ሰው ወደ ማን ነው ኢንተርሲድ የሚያደርገው ነው? ባይዘ አረበኛ ነው ቃሉ። ታውቃለህ አይደለ? አውቃለሁኝ። አዎ፣ ስለ አረበኛ ለመናገር መጀመሪያ አረበኛ ማጥናት ፊታዊ መሆን ይጠይቃል። ለምሳሌ ፊታዊነት ይጠይቃል፣ ጨዋነት ይጠይቃል። ችግር የለውም። ፕሊስ ጀዋር ዛም አትበልና ሸፋ ማለት ምልጃ ማለት ነው። ምንም ሌላ ትርጉም የለውም። ስለዚህ ጨዋም ሆንን ባለጌም ምኑን እንዴትም ሆነን ቋንቋን ብንተረጉመው ቋንቋ ነው። በቃ ምንም ተሰውየው እንትን ጋር የሚገናኝ አይደለም። አይ ማለት ትርጉሙ የሚገናኝ አይደለም።
ቆይ ሶ ቁርአን ፍጡር አይደለም አልከኝ። ቴንኪው። አላህም ፍጡር አይደለም። አላህም ያማልዳል። አላህ ምን ብሎ ነግሮናል? ቁርአን ላይ ከአላህ ውጭ ማንም አማላጅ የለም ማለት። ሀዲሱ ደግሞ 30 የቁርአን ሱራ እንትን አያዎች ያሉት አለ። እሱ በቂያማ ቀን ያማልድላችኋል አለን። ሁለት አማላጅ የሆኑ ልብ በል፣ ሁለት አማላጅ የሆኑ አላህና ቁርአን የሚባሉ ሁለቱም ፍጡር ያልሆኑ በእስልምና ውስጥ አሉ ማለት ነው። ስላሴ ብላ ትንሽ ፍረድ በልና። አይ እኔ አይደለም። ምክንያቱም እኛ ስላሴ ስንል የሚታወቅ መተርጎም ትችላለህ በአንተ። ምክንያቱም እኛ ስላሴ ስንል የሚታወቅ አምላክ ራሱን የገለጠበትን የምናውቀው ነው። እናንተ ግን አያዎቹ ራሱ በቀራ ራሱ እንደ ወፍ ግሪሳ ሆኖ ይመጣል ይላል። ግሪሳን ቆጥረህ አጨርሰው። ስለዚህ በእስልምና ውስጥ ፍጡር ያልሆነው አካል ከአላህ ጋር ሲደመር ተቆጥሮ ማያልቅ ነው። ተቆጥሮ ማያልቅ ነው። እሱም ፊዚካል ቦዲ ያለው ማለት ነው። ስለዚህ ከእናንተ ጋር አንገናኝም። እናንተ ብዙ ግዑዝ የሆኑ ፊዚካል ቦዲ ያላቸውን የምታመልኩ ናችሁ። እኛ ፈጣሪ አላየንም። እኛ ፈጣሪ አይታይም። ፈጣሪ አንድ ነው። መሐመድ አይቶታል። ቅድም ስናሳይ ነው የቆየ ነው። መሐመድ አይቶታል። ከመሐመድ አንተ የተሻለ እንትን አትሆንም። መሐመድ አይቶታል፣ አግኝቶታል፣ ዳሶታል። አሁን ሀዲሱ ላይ ወደ ፔልማን ወደሚለው መልሽልኝ። እውነት አላህ ወደ ማን ነው የሚማልደው? የሚሊየን ጥያቄ ነው። ቁርአን ወደ ማን ነው የሚማልደው? የሚሊየን ጥያቄ ነው። ጥያቄው ግን ለእኛ አይደለም፣ እኛ ቤት ጥያቄ አይደለም። መልስ ስለሌለ ያው አይምሯችሁን ደፍናችሁ እኮ ስለያዛችሁት ነው። መልሱ ስጠኛ። መልሱን እኮ አልሰጠኝ እያልኩ ነው። ትርጉም አለው እኮ አልኩ። ትርጉሙን ከፈለክ ማለት ነው እኮ መልሱ ስጠኝ። እሺ አላህ ስብሃነ ወተዓላ በእነዚህ ኮንቴንቶች የሰራን ሰው አላህ ሊምረው ከዛ ጭንቅ ነጃ ሊያወጣው ነፃ ሊያደርገው አሉ። እውነት አረብኛው ነው አድርገው አቂ አንብቡ። ራሱ ነው ሌላ ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም የጂኡ አልቁርአን የውመል ቂያማ ቁርአን ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከረጁሊ እስኪ ዙም አድርግልኝ ትንሽ። እሺ የውመል ቂያማቲ ከረጁሊ ሀዲሱ ግን አውቴንቲክ ነው አይደለ ብሮ? አሳየው ግሬ። ምክንያቱም ሀዲስ ማለት ከ10,000 በላይ ሀዲሶች ስላሉ አውቴንቲኪቲ ወደ ከ4,000 ያላነሱ ሀዲሶች ናቸው። ቡኻሪና ሙስሊም ብቻ ሲሆን ነው እኛ ስለ አውቴንቲኪቲ ማንጠራጠረው እና ሌላ ሀዲስ ላይ አውቴንቲክ ካልሆነ ግን እንዳታመጣብኝ። ሀሰን ነው ሀሰን ነው ይሆናል። ሀሰን ከሆነ እሺ። እና ዙም አድርግልኝ የኔ ቆንጆ። የጂኡ አልቁርአን የውመል ቂያመቲ ከረጁሊ ሻሂቢ እሺ ትንሽ ወደ ኋላ መልሽ። እሱ እንደሱ አስሐርቱ ለይለካ ወአዝማዕቱ ነሃረካ ይላል። ቁርአን ይመጣና የቂያማ ቀን ይላል። ቁርአን ይመጣና ፈጣሪ ፊት እንዴት ነው የሚመጣው? እኔ እኮ ነኝ። እንዴት ነው የሚመጣው ይላል። እንዴት ነው የሚመጣው አለ። እንደምን ሆኖ ይመጣል አለ። እስኪ ሻሂብ የሚለው የሚተረጉም ቃሉን እስኪ አውጣው፣ ትርጉሙን አውጣልኝ። እንደ ገረጣ ሰው
እንደገረጣ ይላል። እንደገረጣ ማለት እንቅልፍ ያልጠገበ ይመስለዋል አይደለ? እንደዚህ እንደገረጣ ሰው ልክ ነው። ኦኬ መቼ ነው የሚመጣው? እንዴት ነው የሚመጣው? እሺ እና ብሎ ምን ለፈጣሪ ባይዞ ይህ ሀዲስ እንደገረጣ የሚለውን ሳይጨምር ሀዲሱ በቡኻሪና ሙስሊም ውስጥ አለ። ይህ ታውቃለህ አንተም። ያ ዋና ፖይንት ምንድን ነው? እሱ ልብ በል ይሄ አካል መጣ ተብሎ ሊነገርለት የሚችለው ፐርሰን ሲሆን ነው አይደለ? ይሄ ዝም ብሎ የኢትዮጵያ ውስጥ እንትን አለ። የፈጣሪ ዓለም ነው እያወራ ያለው እዛ። ይሄንን አንተ ዓለም አይደለም። ወደ አላህ ጋር ነው የመጣው አይደለ? ችግር የለውም የትኛውም ዓለም ላይ ይሁን አላህ ጋር ቁርአን ራሱን ችሎ እኔ ማለት የሚችል መናገር የሚችል አንተን ሊያዋራ የሚችል ለአላህ ሄዶ ሪፖርት ማድረግ የሚችል አካል አለ ማለት ነው። ቁርአን የሚባል አላህ ነው። በቃ አላህ ነው። ያላህ ቃል አላህ ነው ያናግራል። ምን ችግር አለው ይባል። ይሄ አላህ ነው ያላ እዚያ ቁርአን እኮ ነው እያለ ያለው። ቆይ ጀዋር ይሄ አካሉ ይሄ አላህ ነው። የቱ ቁርአን ሀዲሱ እያለ ያለው ባይዘው የነቢያችን ሰለሰለ ንግግር ነው። ይሄ ኤክስፕላኔሽን ነው ባይዘው ይታወቃል አይደል? ቆይ ቁርአን ነው አይደለ? እንደዚህ የሚመጣው ቴልማን ሆኖ የሚመጣው ቁርአን ነው አይደል? የቂያማ ቀን የትንሣኤ ቀን ቁርአን ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከማን ጋር ነው የሚነጋገረው? ከዛ ከአላህ ጋር ነው። ስለዚህ አንተ እያልከኝ ያለው አላህ ከራሱ ጋር ከአላህ ጋር ይነጋገራል እያልከኝ ነው? ችግር የለውም። አላህ ገዛ ብለው ካለ ችግር የለውም። ቴንኪው ሁለት ነው የሚነጋገረው። ችግር የለውም። ተስማማ። ንጉስ ምን ይልቅ ራሱ እስኪ ራሴ ልማከርና ነገ እነግርሃለሁ ይለዋል እኮ። ችግር የለውም ጀዋር። ኦኬ ንጉስ ምን ይልቅ ከራሴ ጋር ልማከርና ነገ ወስናለሁ። ከራሴ ጋር ልማከርና የእናንተን ጉዳይ የሆነ እንበልና የአፋር ሰዎች ሄዶ እንደዚህ መብራት የለንም ብሎ ካሉ እስኪ ከራሴ ጋር ልማከርና ነገ ማብራት እንዲቀጥላቸው አደርጋለሁ ሊል ይችላል ጀዋር። እሺ ንጉስ ሚኒሊክ ከራሴ ጋር ልማከርና ነገ ወስናለሁ ሲል አንድ ፐርሰን ነው አይደል? አንድ ሰው ነው። አንድ ፐርሰን ነው። ቴንኪው። አላህ ግን እዚህ ከቁርአን ጋር ሲያወራ አንድ አካል ሆኖ ነው ወይንስ ሁለት አካል ሆኖ ነው? ቁርአኑ አላህ አንድ። ኦኬ ቁርአኑ አላህ ነው። ቁርአን ንግግሩ ነው። ቁርአን አላህ ነው። ቁርአን ንግግሩ ነው። ቁርአን በገረጣ ሰው ሆኖ የመጣው አላህ ነው። በገረጣ ሰው ሆኖ የመጣው የገረጣ ሰው ሆኖ የመጣው አላህን ነው የሚያወራው ወይንስ አላህ ነው የገረጣ ሰው ሆኖ የመጣውን የሚያማልደው? እስኪ እባክህ አብራራ ጥያቄው እንዲገባ። ምልጃው የሚያቀርበው ምልጃውን እንትን የሚለው የገረጣ ሰው የሆነው ነው ወደ አላህ ወይንስ አላህ ነው ወደ ገረጣ ሰውየው የሚያቀርበው? ያ የገረጣ ሰው ነው ወደ አላህ የሚያቀርበው። ስለዚህ ሁለት አካል ናቸው ማለት ነው። በዛ በቂያ ማለት ሁለት አካላቶች አሉ። አንደኛው የገረጣ ሰው እያለ እኛ በእኛ አስተምሮ ውስጥ ቁርአን ከአላህ አይነጠልም። ቁርአን ያላህ ቃል ነው። ግን ቅድም ለመነሻነት ያቀረበው ቁርአን እሱ ቆይ ስለዚህ ማይነጠል ከሆነ ልብ በል ማይነጠል ከሆነ ወደ ገረጣ ሰውነት እንደዛ ሆኖ የሚመጣው አላህ ነው እያልከኝ ነው? የሆነ ጠይብ ነኝ። ይኸውልህ አንተ ጠይብ ነህ፣ ቀይ ቆንጆ ነህ። እሺ እና ይኸውልህ አንደኛ ነገር ይሄ ሀዲስ ሀሰን ነው። ሀዲሱ ራሱ ዛሬ የተማርኩት። እንኳንም ደግሞ ቀሰቀስከኝ፣ ለእውቀትም ስላነሳሳኝ በዚህ አጋጣሚ አመሰግናለሁ። ይሄ ሀዲስ በሰሂህ ቡኻሪና ሙስሊም ውስጥ የለም። በሰሂህ ቡኻሪና ሙስሊም ውስጥ ያለ ሀዲስ ይላል ከቁርአን ውስጥ ሁለት ምዕራፎች አሉ። እነሱም አልኢምራንና አልበቀራ አላህ ዘንድ ያማልዳሉ ይላል። እሱም ምን ብለው ነው የሚያማልዱት? እባክህን ጌታችን ሆይ እኛንን እንቅልፍ የነሳ ሌሊቱን እኛን ሲያድር ብለዋል።
አዳምጠኝ፣ የተረጎምኩልህ ነው። እና ቁርአን ፈጣሪ ቂያማ ቀን ያማልዳል ለቁርአን ቤተሰቦች ብሎ ማለት ይሄ ያላ ቃል ነው። ዛሬ በዚህ ዓለም ላይ በቁርአን የኖረ ዳኘ እሱ ሰው ነገ ቂያማ ቀን ያ አስፈሪ ሁሉ አይነካውም ማለት ነው። ትርጉሙኛ ጋር ጀዋር በቂያማ ቀን እንደዛ ብሎ የሚናገረው የቁርአን ክፍል ፍጡር ነው ወይንስ ፍጡር አይደለም? ኧረ ቁርአን ፍጡር አይደለም። ሱብሃንአላህ ቴንኪዩ። ቁርአን ፍጡር በቃል ተበላሽ ነኝ። አንዴ ፍጡር አይደለም ተስማማው። ፍጡር ያልሆነው አካል ያላ ቃል የተባለው ቁርአን አላህን ጌታዬ ብሎ ይጠራዋል እያልከኝ ነው? አላልኩም እኔ እንደዛ አልወጣኝ እንዴ አላልኩም ትላለህ ጀዋር። ጌታዬ እነዚህ ሰዎች ሲቀራ እንቅልፍ ማለት እንደዚህ ምክንያቱም ይኸውልህ ወያ በቁጣ ይወጃ ይላል ቁርአን ሰውን ሰውን ለማሳሳት የቁርአን ቃላቶችን እየመዘዙ እያለ ቁርአን ስለ እናንተ ይናገራል። እንደዚህ አይነት ኮሚኒኬሽን አላቸው ማለት ነው። ወይ ከምር ሆድ ባሰኛ ሆን ሸመጠጥከኝ። የሌለ እንዴ አይደረግም። የምር እኛ ጋር ቤታችን ሰፊ ነው። የኔ ወንድም ለምን መሰለህ? እንስማማ በደንብ አጥራልተህ ነው እንሂድ። ሜቢ ግልጽ እንዲሆንልህ ማለት ክርክር እናድርገውና ሌላውን ሰው እንዲማርበት እናጥራው። ቁርአን ያላቃለሁ 4 ነጥብ። ቁርአን ፍጡር አይደለም። ቁርአን በቂያማ ቀን ደግሞ በገረጣ ሰው ይመጣል ይላል። ኦኬ ቁርአን ያ የገረጣው ሰው አላህ ግን አይደለም፣ ካላህ የሆነ ነው። ግን እኛውን አዲስ ግን ባልናገር ደስ ይለኛል በዚህ አዲስ ላይ። ምክንያቱም እኛ በእኛ አደብ ወይ ደግሞ በእኛ ዲስፕሊን ውስጥ ያልተማርከውን አዲስ እንደዚህ ሳቶች ጋር ቁጭ ብለህ ያልተማርከውን አዲስ ማብራሪያ መስጠት አይቻልም። ነገር ግን አዲስ ሰን በሚል ተግባብቼ ጀዋር እሺ አንተ በምታውቀው አዲስ ሊድላ አሁንም ደግሞ በቀራና ሊምራን እንደ ወፍ ዘወረስ ሴናሪዮ ልገንባብህ ማለት ነው። በቀራና ሊምራን ደግሞ በገረጥ እንደ ግሪሳ ሆኖ ይመጣል አይደለ? ግሪሳ ይላል እንደ እሱ ጋር ያ ይላል። አዎ እኔ ግሪሳን በእንትና ሆነ መክፈት ትችላለሽ? አዎ ንገረኝ። አንዴ ቼክ ላድርግ እርግጠኛ አለው። በአበባ ደሳለኝ ግጥም ውስጥ ነው የሰማሁት። ግሪሳን ላባርር ምናምን ወንጭፌ ምናምን አቃብለኝ ስትል የሰማሁት። ግሪሳ ባይዘው እኛ ጋር የፖለቲካ ቋንቋ ነው። ግሪሳ ምናምን አይዶን ነው። አንተ እናቴ በጣም ጥሩ ትጫወታለህ። 804 ኤሌ ሙስሊም 804 በዚህ አጋጣሚ ደግሞ ጸልዩልኝ። እንደዚህ ቆንጆ ጎበዝ ሚስት ላ እንዲሰጠኝ ጸልዩልኝ። አራተኛ ነች። አንደኛ አራተኛ አንደኛ ጀዋር ወይ አራተኛ ወይንስ አንደኛ? አረበኛውን እስኪ ሳይ ቡኻሪ ውስጥ ካለው ችግር የለም፣ ሙስሊም ውስጥ ካለው ችግር የለብንም። ሙስሊም ነው ችግር የለም። በቃ ኢንሻአላህ ዌልካም። አንበዋለሁ ወይንስ አንበበው? አይ ችግር ነው፣ አነብላለሁ። በችግር ነው። ኦኬ አንበበው። የአላህ ነቢይ ያሉ ሰለላሁ ዐለይሂ ወሰለም እቅራኡ፣ እኛን ነው እንግዲህ የሚያዙን አንተንም ጭምር እቅራኡ ይላሉ። እኔን አይደለም የሚያዙት፣ እኔ እንኳን አልታዘዝም፣ ታዛዥ አይደለሁም። ለሰው ልጅ ሁሉ ነው የተላኩት። እቅራኡል ቁርአን አሉ፣ ቁርአንን አንብቡ አሉ።
ፈኢነሁ እርሱ ቁርአን አሉ ያእቲ ይመጣል የውመል ቂያማ በትንሣኤ ቀን ይመጣል ሸፊዐን ሊአስሓቢሂ ዛሬ ቤተሰብ ለሆኑት አለ ዛሬ ቁርአን ቤተሰብ ላደረጉት ሰዎች አማላጅ ሆነው ይመጣሉ። ይቅረኡ አዛህረወይን እነዛ ሁለት አበባዎቹን ነው። ዛህረወይን አሁን ቃሉን እንዳልሲት ዛህረወይን ማለት ደመና ማለት መሰለኝ። ችግር የለውም ባልተረጉሙ ራሱ ምክንያቱም እሱ ጋር ስላልሆነ ያንተ ጥያቄ ከአናሁማ ገማመታን ልክ እንደ ደመና ሆኖ የሚለው ገማመታ ማለት ነው። ሁለት ደመና ሆኖ ይመጣሉ አለ። ዛህረወይን የሚለው ቃሉን እያለኝ ወይ አበባ እንደማለቸው ወይ ደግሞ ጌጥ ይሁን እስኪ ምንድን እንደማለት ፈልገው ነው። ቀጥልና መጨረሻ ላይ እናየዋለን። አሁን ሙሉን ተርጉምልን። አልጨረስኩም እንዴ? ከአነሁማ ገማመታን እኮ ብያለሁ። አው የሚለው እሱ ሌላ ተቀያሪ ነው፣ ኦፕሽናል ነው። አው ከአነሁማ ፍርቃኒ ሚን ጠይር ሰዋፍ ማለት እንደዚህ መስመር ሰርቶ ማለት ነው። ዩሃጃኒ ተከራካሪዎች ሲሆኑ ጠበቃ ሲሆኑ ማለት ነው። ሲከራከሩለት ማለት ነው። አናሳቢማ በዱንያ ላይ ጓደኛ ለሆናቸው ማለት ነው። ወተረከሃ እስከ ትንሽ ዙም አድርጊ ወደ አይኔ ምንድን ነው አይኔ ምን ሆነ? ሳላገባ ሳልወልድ እንደዚህ አይኔ አንሶሪ ማምራት ወተረከ ልክ ነው። ወተርክማ አስራቱም ዛሬ ደግሞ እንግዲህ እዛ ጋር ከላይ ምን ብሏል? በዱንያ ላይ እነሱን እንደ ጓደኛ ላደረገ ጠበቃ ሲሆኑ ወተርኩሃ እሷን መተው ግን አሉ ቁርአንም ማለት ነው። በአጠቃላይ እዚህ ጋር ደግሞ የተቀሰሉ አልበቀራና አልኢምራን ነው። እሷን መተው ግን ሐስረቱን በጣም ቁጭት ነው አሉ። ወላ ተስተዲሙ ማለት በጠላ እንደዚህ ምን የሚባለው እንግዲህ በእኛ ሀገር ደጋግምቶች ነው የሚባሉ እንደዚህ ጥቁር ዶሮ ምናምን ብሎ ሰው ላይ እንትን የሚሰሩት እነሱም ቁርአንን እነዚህ ሱረቱል በቀራና አልኢምራንን የሚቀራ ሰውን ያንን ማድረግ ማተናኮል አይችሏቸውም ማለት ነው። ዛሬ የሆነ ሰውዬ እንግዲህ በጥቁር ዶሮ ጀዋር ስለዚህ በቀራና አልኢምራን እንዴት ሆነው ይመጣሉ? እንደ ገማመታን እንደ ጥላ ወይንም እንደ ደመና እንደ ወፎች እንደ ደመና ወይንም እንደ ጥላ ሆነው ይመጣሉ አይደለ? ችግር የለውም። ነብዩ እንዳሉት ነው። በቃ ምንም ችግር የለም። ነብዩ ካሉ እንኳን አሉ ትክክል ናቸው። እርስ በርሳቸው ይከራከራሉ አይደለ? ማይናማ አላህና ቁርአን ነው። በቀራና አልኢምራን የሚመጡት እየተወያዩ ነው የሚመጡት አይደል? አይደለም፣ ተወያዩ ነው የሚመጡት አይደል? አይደለም። ለሰውዬው ነው የሚከራከሩት እኮ ጠበቃ እኮ ነው። ለምሳሌ በእኛ በህግ ራሱ ሚኒስቴር ታደሰና ሚኒስቴር በቀለ ሁለት ጠበቃዎችን ታቆም እስማማለሁ። እሺ፣ ግን እየተነጋገሩ ይመጣሉ አይደለ? እዚህ ጋር ግን እየተነጋገሩ ይመጣሉ የሚል ጥቅስ አላየሁበትም። ቢሎ ካለ ግን ችግር የለውም። ቢሎ ከነበረ አይበል። እሺ፣ በግሪሳ ወፍ ሆነው እንደ ደመና ይመጣሉ ግን አይደለ? ወንዳት ግሪሳ ከልጅቷ ግጥም እንጂ እኔ አላውቀውም አልኩ። እኔ ድሬዳዋ ልጅ ነኝ። እኔ ግሪሳኛ ጋር እንግሊዝኛውን አድርጊ። እሺ፣ ደመና የሚለውን ግሪሳ በሚለው ተርጉመ ነው። ፍሎክስ ማለት ግሪሳ ማለት መሰለኝ አማርኛው መንጋ ማለት ነው። መንጋ ለወፎች ይባላል። መንጋ የፎች አንድ ላይ የሚበሩ ወፎች በጋራ ትራቭል የሚያደርጉ የሚጠጡ ምንድን ነው የሚባለው ለወፍ? ኦኬ ሲሚላር በርድስ ፍላይንግ ቱጌዘር። ኦኬ ያ እንደዛ ነው። እሺ ሲሚላር ላይሆኑ ይችላሉ። እነኚህ ግን ራንክ ሰርተው አልኢምራን እና በቀራ እንደ መንጋ ይመጣሉ የሚለውን ግሪሳ እንደዛ ማለት ነው። እንደዛ ማለት እንደ ግሪሳ ከመጡ እንደዛ ነው እንዲመጡልኝ ዛሬው ነው እንቀበል ነው። አሁን ዳሩ ቆይ ጀዋር እንስማማ። ይሄ የሚመጡት ኢምራንና
በቀራና ኢምራን ያላህ ቃል ነው አይደለ? ፍጡር አይደለም አይደል? የፈጣሪ ቃል ናቸው። እነኚህ የፈጣሪ ቃል በቂያማ ቀን እንደ ግሪሳ ሆኖ ይመጣል አይደል? ችግር የለውም ይመጣሉ ካለ ይመጣሉ። ከዛም ደግሞ ምልጃ ያቀርባሉ አይደለ? ለምሳሌ ሚስት ግስት አንድ ጊዜ ጀዋር እንደ ግሪሳ ይመጣሉ። ሉክ ያላህ ቃል ነው አለ። አላህ አይደለም፣ ፍጡር አይደሉም። እንደ ግሪሳ እንደ ወፍ ግሪሳ ሆነው ይመጣሉ። ከዛም ምልጃ ያቀርባሉ አይደለ? አዎ ልክ ነው፣ እንደዛው ነው። በእስልምና ውስጥ ፍጡር ያልሆነ ስንት ነው ያለው? በእስልምና ውስጥ ፍጡር ያልሆነ ጁፒተር፣ ስታር፣ ኤቭሪቲንግ ኤርዝ፣ ወተር ኤቭሪቲንግ ፍጡር ነው። ፈጣሪ ግን አላህ ብቻ ነው። እነኝስ እና አሊምራን ያሉት ግሪሳዎቹ ፍጡር ናቸው አይደሉም? ኦኬ። ስለዚህ ፍጡር ያልሆነ አካል እኔ ማለት የሚችል ጀዋር እኔ ማለት የሚችል መናገር የሚችል ጸሎት ማድረግ የሚችል ኮንሽስ ማይንድ ያለው ሰዎችን የሚለይ ምልጃን ማቅረብ የሚችል በእስልምና ውስጥ ስንት ነው? እስኪ ጥያቄውን ድገምልኝ እባክህ። ፍጡር ያልሆነ ልብ በል፣ ፍጡር ያልሆነ ወጣት ነህ። እኔ ትልቅ ሰው መስለኝ ነበረ። ፍጡር ሴቶቹን አሁን እነዚህ አሁን የምትወሰውሳቸውስ እነዚህ እየሾፉ አስባል አሁን ሴቶቹን እንትን እንዳትል ሆነን እንዳታስቀረን ሆነ አድርጉኝና እንነጋገር። ከተስማማን እንደመራለን ይቻላል። እኔስ ፍጡር ያልሆነ አላህ አለ። እንደገና ደግሞ ፍጡር ያልሆነ ቃሉ የምትለው ቁርአን አለ። ይሄ ቁርአን ቃሉ ደግሞ እንደ ወፍ ግሪሳ ሆኖ እያንዳንዱ ግሪሳ ፍጡር አይደለም። በመቶ ሚሊዮን ሊሆን ይችላል፣ በሺዎች ሊሆን ይችላል፣ በመቶዎች ሊሆን ይችላል። ግን እንደ ግሪሳ ሆኖ ሲመጣ ማውራት ይችላል፣ ጸሎት ምልጃ ማቅረብ ይችላል። ይሄ ነገር ፍጡር አይደለም። ያኔ እኮ የጸሎት ቀን አይደለም። ምልጃ ምንድን ነው? ምልጃ እሱ መለመን ነው። ችግር የለውም። መለመን ጸሎት አይደለም። ችግር የለውም። ጸሎት ዛሬ ነው። እባክህ ዛሬ ጸልይ። ዛሬ ነው መጸለይ። ያኔ አላህ ይጸልያል እያልከኝ ነው። ስለዚህ ምልጃ ጸሎት ከሆነ ሎክ ምልጃ ልመና ነው አልከኝ። ሱራ 6:51 ላይ፣ ሱራ 6:70 ላይ፣ ሱራ 34 አይ ቲንክ 32:4 ላይ አላህ ብቻ ነው ምልጃ የሚያቀርበው ይላል። ቃሉም ምልጃ ያቀርባል። እነኚህ ፍጡር አይደሉም፣ እርስ በርሳቸው ይለማመናሉ ማለት ነው። ችግር የለውም። አላህ ካለ ነብዩ ካለው ልክ እንደሱ እንዳሉት ነው። 4 ነጥብ ፔሬድ። ስለዚህ በእስልምና ውስጥ ሉክ ፐርሰን የሆኑ አላህ አለ። ካላህ ሌላ ደግሞ እጅግ በሚሊዮን የሚቆጠሩ ፍጡር ያልሆኑ በእስልምና ውስጥ አሉ ማለት ነው። ይሄ ያንተ ኮንክሉዥን ነው፣ እኔ አላልኩም። ቁርአን ፍጡር አይደለም ብላኛል እኮ። ቁርአን ፍጡር አይደለም ብያለሁ። በቂያማ ቀን የሚመጣው እንደ ግሪሳ ሆኖ ወፉም ያው ቁርአን ነው አይደለ? አሊምራንና በቀራ ቁርአን ነው። ኦኬ፣ ያ የሚመጡትስ ፍጡር ናቸው? አሊምራንና በቀራ የፈጣሪ ቃል ናቸው። ስለዚህ እነኛ የፈጣሪ ቃል ደግሞ የአላህ ሲፋት ናቸው አይደሉም? የአላህ ሲፋት ናቸው። መናገር ይችላሉ አይችሉም? አላህ መናገር ይችላል። አላህ ይናገራል። እነሱስ መናገር ይችላሉ አይችሉም? እዚህ ጋር ስለ እነሱ መናገር አይደለም ባይዘው እየተወራ ያለው። መጥተው አላህ ይለምናሉ ሲባል ሀው የሚለው ነገር አይጠየቅም ባይዘው። መናገር እንደሚችሉ እኮ ተናገረ እኮ። ምክንያቱም ተስስ ሊያደርጉላል። እሱን ዝለለው ይባላል። አይጠየቅም። አይጠየቅ ሁሉ አጠይቃ አንተ ደግሞ
መቼም ዲዳ ናቸው አትለኝም። ያውም ቃል ሆነው ለአላህ ራሱ ቃል ሆኖ ዲዳ ነው አትለኝም። ምክንያቱም አንተ አሁን አንተ ካፍር ካልኩ አትቀየመኝ ማለት አንተ ነን ሙስሊም ነህ። አንተ የምትረዳበት አንደርስታንዲንግ ሌላ ነው። ሱሙም ቡክሙን ኦምዩን የሚላችሁ ቁርአን ራሱ እሱ ገልጻችሁ ማለት ነው። እና ልክ እንደዚህ እንደ ሽንኩርትና እንደ ቲማቲም ለመመደብ ስትሞክር አይ ዶንት ኬር ኢትስ ኖት ማይ ኦፖርቹኒቲ ኢትስ ኖት ማይ የኔ ድርሻ አይደለም። እኔ ያመንኩት አላህ ሱብሃነሁ ወተዓላ አንድ ነው። እሱ ንግግሩ ነው። ችግር የለውም። መልካም እስማማለሁኝ። እሺ በቂያማ ቀን ፍጡር ያልሆነ ስንት አካል አለ የምታገኘው አንተ? ምን አልከኝ? በቂያማ ቀን ፍጡር ያልሆነ ልብ በል፣ ፍጡር ያልሆነ አካል ስንት አለ? ቁጥር ስፍር የለውም። ኦኬ በእስልምና በቂያማ ቀን የምታገኙት ፍጡር ያልሆነ ነው ያልኩት። ፍጡር ያልሆነ ስንት ነው? ፍጡር ያልሆነ ሶሪ እዚህ ጋር ስህተት ፈጥር ያለው ፍጡር የሆነ እንደዛ ያልክ መሰለኝ። እና ፍጡር የሆነ አማላጅ ለማለት የፈለግ መስሎኝ ነቢያቶች፣ ደጋግ ሰዎች ሁሉ አማላጅ ስለሚሆኑ በዛ ነው። ፍጡር ያልሆነ ፈጣሪ ነው። ፈጣሪ አንድ ብቻ ነው እኮ ቃሉስ ቃሉ እሱ ቃል ነው። ምን ትላጠራለህ? እንደ ግሪሳ ነው ስትናገር ንግግሮች እየተመጠኑ ስለፊት እየሄዱ ነው እንዴ? እንደ ግሪሳ ነው የሚመጣው ራሱ ነው? እንደ ግሪሳ ነው የሚመጣው ወይንስ ቃሉ ነው? ባይዘው እኔ እንደ ሙስሊም አረዳድ አስተምሮ አንገደድም። እንትን ቪዥዋላይዝ ለማድረግ ኢሜጁ ወደ ጭንቅላት ለማምጣት አልታዘዝኩምም፣ አንገደድምም። ያነው ለይስ ከሚስሊ ሸይኡን ወሁወ ሰሚዑል በሲር ይላል። እንደ አላህ የለም ማንም። አይ አላህንማ ተው ነው እኮ አላህን አንድ አካል አለ። በቂያማ ቀን ባቱን ገልጦ የምታዩት አንድ አካል አለ። እሱን ተው ነው። ቃሉ ደግሞ ቁርአን የሚባል አለ። ያ ቁርአን ደግሞ በቂያማ ተውራትም ዘቡርም እንጂልም ወንጌልም ቃል ነው። ችግር የለውም። እነሱ ይመጣሉ ተብለን አሁን ስላልተነገረን፣ በቂያማ ቀን ግን ከሚመጡት አንዱ ቁርአን ነው። ቁርአን ደግሞ ሲመጣ በገረጣ ሰው መልክ ሆኖ ነው የሚመጣው። ከዛ ውስጥ ደግሞ አሊምራን እና በቀራ እንደ ግሪሳ እንደ ደመና ጅብ ብሎ ራንክ ምንድን ነው መስመር ይዞ ይመጣል አለን። ተሰልፎ እንደዚህ የሚመጡ ከሆነ እንደ ግሪሳ ከሆኑ በመቶ ሚሊዮን የሚቆጠሩ ሜይ ቢ በትሪሊየንም በቢሊየንም ሊሆን ይችላል ፍጡር ያልሆኑ አሉ ማለት ነው ወደ እናንተ የሚመጡ በቂያማ ቀን። እንደዛ ተብሎ አልተነገረንም። እኛ ኡስታዞቻችን ሲያስተምሩ ቁርአን ላይ ያለው አስተምሮ በዛ ልክ አንደርስታንድ እንድናደርግ አይደለም። አላህ እንደዚህ እንደ ግሪሳ እንደዚህ እንደ ወፍ እንደ ኒብ ምናምን እንደዚህ ሆኖ አላህ ይመጣል እንደዛ ብለን እኛ አንረዳምም። እንደዛ አይነት አስተምሮም የለም። እሺ እንዴት ነው የምትረዳው? እሺ ታዲያ አዲሱን እንዴት ብለህ ትተረጉመዋለህ? እዛ ጋር መጀመሪያ የተቀመጠው ያነበብነው ቁርአን እሱ ፋንዳሜንታል ቤዚካችን ነው። እሱ ላይ ቆመን ነው የምንተረጉመው ሁሉንም አዲሱን